ዛሬ ዲቻ ቦይስ ስልክ ይገዛላቸዋል ጋይስ፣ ቲቪ ይገዛላቸዋል። ኑ እስኪ አብረን እንግዛና ሰርፕራይዝ እናርጋቸው። አሁን ወደ ቤታቸው ነው የሚሄደው። ኦኬ ሰርፕራይዝ አደረጋቸው ማለት ነው። አሁን እንደምታውቁት ሳምሶን ወይም ደግሞ አይሾ ኢትዮጵያ ወደዚህ ይዤው ነው የመጣሁት ስልክ ለመስጠት ማለት ነው። አይፎን 13 ሁለት ስልክ ሰጥተናል። አሁን ደግሞ ወደ ሄለቪ መተናል ማለት ነው። ሃይ ሌቪ ኦኬ። እሺ ወንድም አለም ዛሬ ምንድነው አይፎን ልገዛ ነው እንዴ? ነው እንገዛ አይፎን ዛሬ እንኳን አይፎን አይደለም ለዲቻ ቦይስ ነው። ኦኬ ለዲቻ ቦይስ ሶስት ስልክ ሳምሰንግ ሶስት ስልክ አሁን ለቲክታካቸው ይሆናል፣ ይዝናኑበታል። ሌላ ደግሞ ቲቪ አሁን ቤት አላ ቤት ተከራይተዋል። የቲቪ መቀመጫ አለ ይሄ ጠረጴዛው፣ ቲቪው ግን ጎድሏል። ቲቪ ጎድሏል። ምረጥ። ይሄን ይሻላል የ1 ሚሊዮን ስላለ አረ አተ እቺ ፕሮጀክተር ነው። ይሄ በጣም አሪፍ ነው። የሲኒማ ነው በቃ ሲኒማ ነው። አትዋሽ። ስንት ብር ነው ይሄ? ይሄ 70 ሺህ ብር ነው። ቅናሽ አለው። እግዚአብሔር ሲኒማ ለማየት ከፈለክ ለኔ ስንት ፐርሰንት ቅናሽ ታደርግልኛለህ? በነፃ እንዳታስብ። ማርያም እስቲ በል እግዚአብሔርን በል። ስንት ኢንች ነው ይሄ? ይሄ 50 ኢንች ነው። እሺ የኔትፍሊክስ አለው፣ ዩቲዩብ አለው፣ 4K ነው። ሁሉም ነገር ያጫውታል። ናይስ። አየው ኢንፊኒክስ በጣም አዲስ ምርጥ ነው። አየው ፕራይሱ ማየት ትችላለህ። ስንት ነው? 67000 ብር። ኦኬ ናይስ። ይሄኛው ከፈለክ ይሄኛውም አለ። ምን ተመሳሳይ ሳይዝ ነው? 55 ነው። 80 ኢንች አይ ቲንክ እንደ ቤቱ ነው። ዝም ብሎ ስለተለቀ ሳይሆን በቤቱ ልክ ነው የሚገዛው። አይ ነው ለሳሎን አሁን 50 ኢንች በቂ ነው። ኦኬ ናይስ ጸዴ። አይ ይሄኛው አይ ላይክ ዲስ ዋን። አሁን ይሄ ጸዴ ነው። አሁን እነሱ ምንድነው መሰለህ ኳስ ነው የሚወዱት። ኳስ እንዲያዩ ምናምንና በቃ ስልኮቹ ደግሞ ቲክቶካቸው እንዲፖስቱ ምናምን ፕሮሞሽን ሲመጣላቸው ሀብታም እንዲሆን ነው የምፈልገው ነው። ከበቂ በላይ ነው። ከበቂ በላይ ነው። ትላልቅ ሆቴሎች ራሱ ለሳሎናቸው ምናምን ይሄን ነው የሚጠቀሙት። ያ እና በጣም አሪፍ ነው። በቃ እሺ ያው እቺኛዋ እንትን አደርጋታለሁ። አይ ቲንክ እንትና ነው ይሄ አውጣለት። ኦኬ እና ሌላስ ምን እንትን ሳምሰንግ ይሄ ፕሮጀክተር ግን ማርያምን ቲቪ የሚያስቀር ነው ባይ ዘ ወይ። አሁን ይሄ 1 ሚሊዮን ብር እንትን ከምትጋ አይ ሚን ይሄ አሪፍ ነው እውነት ለመናገር ግን ፕሮጀክተሩ ኳሊቲው እንዴት ነው? ይሄን ይመሳሰላል ኦልሞስት ቲቪ ለማስቀረት የመጣ ቴክኖሎጂ እግዚአብሔር ነው። ብዙ ጊዜ አፍሪካ ሀገር ላይ ሲያምር አንተ ግን ወይ ናፊና ገባ ብለው ወጣ ዱባይ ቪዛው እንዲቀልል እኮ ማስመሰል ትችላለህ። ግን እስኪ ቀረብ በላይ እናስመስል እዛ ውስጥ እንዳለው አይሆንም። ማርያም ስቲዋል እና ሳምሰንግ አሪፍ ነው አለ ቲክቶክ። ካሜራዎቹ ደግሞ በጣም ጸዴ ነው። ምንድን ያልከው? ይሄ A26 አቤት እንዴት እንደሚያብዱ ግን አልገባህም። ባለፈው ማለት ነው ስልክ እንድገዛላቸው ሊጠይቁኝ ዋው ያ ጸዴ ነው በጣም ያምራል። እንደዚህ አሁን ሶስት አላችሁ እንደዚህ ጸዴ ነው በጣም ጸዴ ነው። አይ ላይክ ኢት። ይሄ ስንት ፍሬ አለ አላገም ስቶክ ስንት ነው ያለው? ሶስት አለ። ከዚህ ውጭ ኦኬ ሶስት አዘጋጅ። ለንጉሴ ማሙሼና ተስፋውን ዲቻ ቦይስ ቴንክ ዩ ሶ ማች። ሌላም አለ ግን ይሄ አሪፍ ነው፣ ከበቂ በላይ ነው። አረ በቃ አዎ ሲምፕል በቃ አሁን ይሄ ለመጀመሪያቸው ነው ባይዘው እንደዚህ ይሄ በጣም በቃ ደስ ሲል አድገዋል። ደግሞ አሁን አድገዋል። እናሳ ፌስቡክ አለው የሚወስዱባቸውም አይመስለኝም። አሁን ይደበራቸው ይብላሉ በእናትህ ስልክ ምናምን በቃ ቲክቶክም ይጀምራሉ ኃይለኛው። ናይስ አንድሮይድ ሴኩሪቲ ዋው ዌስት ይላል። እሺ ከለሩ የተለያየ ነው። ይሄኛው በጣም ዳርክ ኧረ አሪፍ በቃ ብላክ ነው፣ ሙሉ ብላክ ነው ሁሉም። 24 መንዝሊ ዋራንቲ ያለው ፎር አፍሪካ ይላል። ለአንድ አመት ዋራንቲ ያለው 2 አመት ለሁለት አመት ያ ለሁለት አመት ዋስትና ነው። ሶስት ሳምሰንግ ስልኮች ለዲቻ ቦይስ ቲክቶክ እንዲሰሩበት ማለት ነው። ከዛ ደግሞ እንዳይደብራቸው ኳስ በጣም ስለሚወዱ ቤታቸው ሆነው ኳስ እንዲመለከቱም ቲቪ እየወሰድን ነው። ሃይ ሌቪ ቴንክ ዩ ሶ ማች ወንድም አለም ባይ ዘ ወይ ማለት ነው። በጣም የሚገርም ቦታ ነው ያላችሁ። ግን ግን መግቢያውም ነው የሚያስፈራው ታውቃለህ። የንግድ ባንክ ስለሆነ ሴኩሪቲ ምናምን አሉ እና እንደውም በጣም ሴፍ ነው። ከዚህ ነው የጀመርኩት እንትኑ ሰዎች አሁን ከዚህ ይመጣሉ፣ በዚህ ነው የሚገቡት ማለት ነው። በዚህ ይገባሉ፣ በዚህ ገዝተው በዚህ ይወጣሉ። አሳያቸው እስኪ የኛው ናፒ የኛው ማለት
መግቢያው አዎ ይታያል። በቃ ላይ ከውጭ ሆነ በመንገድ እንትን እያደረግ ምን መንገድ ነው ይሄ? ይሄ ዋናው መንገድ ነው። ምንድነው የስታዲየም ዋና መንገድ ይሄ። ምን ሆስፒታሉ ነው? ይሄ ሆስፒታል ምን ነበር የሚባለው? ጋንዲ። ይሄ በጋንዲ ሆስፒታል ማለት ነው። ጋንዲ ሆስፒታል አጠገብ ወይም ዋናው ንግድ ባንክ ማለት ነው። ዋናው ንግድ ባንክ ሶ በዚህ ይገባሉ። በዚህ ገብተው ገዝተው ይወጣሉ። ናይስ። ዛሬ ቀበቶዬን አላረኩም። አንድ እንትኔ ቀበቶዬ ጠፍቶብኝ ነው ጋይስ። አንድ እንትን እዚህ ይዛለሁ፣ አንዱ ደግሞ እዚህ ጋር መጣንላችሁ። ዲቻ ቦይስ ይላል ላለው ይላለው በዚህ ጋር ነው። ታናሽ ወንድሜ ነው እየጠበቀን ያለው እዛ ጋር ላይ ማቱ ባም 520 كمين يقوم نادي هاري تخفت لنا با هاني نايس ماشي يبقى عليه هنا الناس تانية اوكي النوت او يبزا ادو استاذي تقريب لا صنع بقى عارف ويسا جنا بقى ኧረ እንዳይሰብረው ብቻ ኧረ እንዳይሰብረው። አልተዘጋማ? ተዘግቷል። ኧረ ስልኩስ የምን? እዚህ ጋር ነው ያ ወንድማ ቴንክ ዩ ዲቻ ቦይስ 3 ሳምሰንግ A26 ስልኮች ይዤላቸው እየሄድኩ ነው። ቲክቶክ ላይ በደንብ ነጥፈው እንዲሰሩ ትንሽ ጠፍተው ነበረ ታውቃላችሁ ጋይስ። ይህ የሆነበት ምክንያትም እነሱ ልጆች ቲክቶክ አካውንት ከፍቼላቸዋለሁ፣ ግን ያ ቲክቶክ አካውንት አንድ ስልኬ ላይ ነበረ። ያቺ ስልክ ደግሞ እስካሁን ላገኛት አልቻልኩም ነበረ። አሁን አግኝቻታለሁ። አካውንታቸውም ይመለሳል ማለት ነው። ከዛ አካውንታቸው ሲመለስ ደግሞ ራሳቸው ቪዲዮ ቀርጸው ራሳቸው እንዲፖስቱ 3 ሳምሰንግ A26 ስልኮች ይዤላቸው እየሄድኩኝ ነው። ከዛ በላይም ማለት ነው በጣም ኳስ ስለሚወዱ 50 ኢንች ቲቪ ይዤላቸው እየሄድኩኝ ነው ማለት ነው። ስለዚህ ሰርፕራይዝ ሳረጋቸው መመልከት ከፈለጋችሁ ከዚህ በታች ያለው ቀጣይ ክፍል ለማየት ይህ ይጫኑ የሚለው እሱን ተጫኑትና ከዛ በኋላ ዲቻ ቦይስ እንዴት እንደሚደሰቱ ታያላችሁ። ስልክ እንድገዛላቸው ብዙ ጊዜ ነግረውኛል። በጣም እንትን ሆነው ነበረ፣ ይሉኝ ታይዟቸው ነበር፣ ግን በጣም እንደፈለጉ ካይናቸው ነው ያየሁትና የማይጠብቁት ሰርፕራይዝ ይዤላቸው እየሄድኩ ነው። ጠብቁ። ወዳችኋለሁ ጋይስ። ወደ ዲቻ ቦይስ ቤት ገብተናል። እንግዲህ አሁን እንደምትመለከቱት ቲቪው ተሸክመነዋል፣ ስልክም ይዘናል። አሁን ሰርፕራይዝ እናደርጋቸው። ሜቢ ተኝተው ይሆናሉ። እናንኳኳለን። ና እንሂድ። ናፒ እንዴት ነህ አባት? ደህና ነህ? አለን ኦፕ አቤት እንዴት እንደሚጮሁ ነው። አረራ ሐግዞ አትሐግዞ ወይዛ ሁልቴኩም በሐደ ተስማሚኩም ዲ ጋይስ እኔ ማለት ነው ማርያም እንደሚጮሁ እርግጠኛ ነኝ። ነው የሚሉት በጣም አሁን ደብሯቸው ነበር። እንዴት እንዳሳዘኑኝ እኮ ብታይ ምን ችግር አለው? ለአንድ ደቂቃ የደስታ እኮ ነው ይሄ። እንግዲህ አትደስቱ አይባል። አረ ቀበቶ ማድረግ አለብኝ ቀጣይ። እናት እንደምን አላችሁ? ምን ብያችሁ? ማሙሽስ ተኝቷል እንዴ? ውጣ እንዳያዩ አዙር ናፒ እየተንቀሳቀስኩ ሁሉም እያሳየህ እንጂ ኑ እስኪ የሰር ንጉሴ ማሙሼ አዲስ ስልክ አባታችን እናመሰግናለን። ደስ አለሽ? እናመሰግናለን። አዶራይ ደስ አላችሁ? አሁን በቃ ቲክቶክ ሊጀምሩ ነው። ስልክ አለ ምናምን በቃ እስኪ ክፈቱት። ናፒና እናሳያችሁ። ክፈቱት እስኪ። የሰር ነይ ልክፈትልሽ። አንቺ ላውጣልሽ። ኧረ በስመ አብ ናፒ በእናትህ አሳያቸው እስኪ። የሰር አንተስ
ዋቻ ጉዲ ማሙሼ ና ክፈተው። አንተም ከፍታው ነው የመጣችው ማሙሼማ። እስኪ ክፈች። ጠጋ በለት ቁጭ በል ማለት ና እስኪ ክፈተው ስልክህን። አዎ እስኪ ዋው እስኪ በስመ አብ ዋው እስኪ ክፈተው። አታውጥን ሆለ ከትመጽወለ ዋው እስኪ አብርታለች። ንጉሴ አብርታታል። የፈጠነ ማርያም ካያችሁ እንትን አደርገዋለሁ እሰርዘዋለሁ። እሺ ስለዚህ እንዳታበላሹት። እስኪ ተጨፈን አንተም እንዳታይ። አዎ ጎበዝ በደንብ ማቶ አረጋግጥልኝ እንደማይ ቆይ አንዴ ና እያያችሁ ነው ናይናባት ና ችግር የለም እንዳታዩ። ማርያምንም ቢላው አምጪልኝ ቢላው እዚህ ጋር መሬት አይ ብያቸዋለሁ። እንዳታዩ አሁንም እንዳታዩ። ማቶ ሐግዘና በይዛha ንጉሴ መጀመሪያ ተነሳ። እናንተ እንዳታዩ አንተ ንጉሴ ወደዚህ ዙር አዎ ና ጠጋበል ጠጋ እና ማሙሼ እንዳታይ ጨፍነው አይነህ ከዛ ዙር ወደዚህ አዎ ጠጋበል ከዛ ቀጥ ነው አንተ አይደለ አንተ ቁም አዎ ሁለታችሁም ቁሙ እንደዛ ና ተስፍሼ እንዳታይ ምንም ና አታይ ማሙሽ ነገርኳ ይሄው በቃ ተረጋጋ ችግር የለም ተስፍሽ አዎ ቀጥ ብላችሁ ቁሙ ተው እስኪ አሁን ቆይ እንዳታይ ወደዚህ ነው የምታዩት እንዳታይ አይነ ጨፍን አላቀዋለሁ ይሄ አንተ ደግሞ ቆይ ለቀው ከሶስት ቆጥራለሁ ትዞራላችሁ አይናችሁ ትገልጣላችሁ እሺ 3 2 1 ችግር ወዳቸዋለሁ ችግር የለውም ፈታ አሁን ኳስ ይታያል ታባቱ አይደለ ደስ አላችሁ ደስ ይላል ማርያምን ከአሁን በኋላ አይደብራችሁም በቃ ይኸው ቲቪ ያለላችሁ ሶፋ ለዚህ ፊልምን ታያለ ዲቻ ሊስትሮም ሊከፈት ነው ዘመናዊ ሊስትሮ ባይዘወይ ብዙ ሰዎች ምን አሉ ይመሰላችሁ አዶናይ እነዚህ ልጆች ከሊስትሮ አንስተ አሁን ወደ ሊስትሮ ከተትካቸው ጋይስ ወደ ዘመናዊ ሊስትሮ ነው የገቡት ቦራ በጣም ብዙ ሰዎች ወደሚመጡበት ቦታ በዘመናዊ መልኩ ሊስትሮ ይሰራል ማለት ነው እሺ ታይቶ የማይታወቅ ኢትዮጵያ ውስጥ ታምረኛ በገራሚ ደረጃ ሞተርም ተገዝቶ ዴሊቨሪም መስራት ይጀምራሉ ታያላችሁ ዴሊቨሪ ስላችሁ ከጫማ ከቤት ያወጡ አጸድተው በዘመናዊ መልኩ የሚልኩበት መንገድ ማለት ነው እኛም ማኔጅ እናደርገዋለን ትልቅ ደረጃ ይደርሳሉ እርግጠኛ ነኝ እኔ ማለት ነው ቃል ስለገባሁኝ እና ወዳችኋለሁ አሁን በቃ ከነጫማችሁ ነው የምታድሩታ የምተኙም አይመስለኝም ስልካችሁ እየጎረጎራችሁ በቃ ያው ቲቪያችሁም እዚህ ያለ ባይዘው በጣም ቴክኖሎጂ የሌለ ኃይለኞች ናቸው በቃ ይገጠማል ፈታ ያላችሁ ታመሻላችሁ ግን በሰዓታችሁ መተኛት እሺ ወዳችኋለሁ ስራችሁም ዲቻ ሊስትሮም በደንብ እያጠናከርነው ነው ወደ ስራ ትገባላችሁ ቲክቶካችሁም አለ ቪዲዮ ፖስት ትላላችሁ ምናምን በቃ እሺ ወዳችኋለሁ አረ መሄድ አለብኝ መሻውንማ አው አራት ጋብዛችኋለሁ ወንድሞቼ እኮ በቃ ነገ ነው የሚመለሱትና ወደ መቀሌ እነሱ ማግኘት አለብኝ ወዳችኋለሁ ቻው እሺ ጎበዝ ነበር ቻው እንዳያችሁት ነው ምንም ቃል የለኝም እንግዲህ ስለ አዶኒ እግዚአብሔር ጨምሮ ውስጥ ሌላ ነገር የለኝም ያራዳ ልጅ ይመች ቤተሰቦቼ ደስ ያላችሁ ያያችሁት ኮፒ ሊንክ ካላልኩ እንትን መስሎኝ ሰብስክራይብ አድርጉ ሼር አድርጉ ኮሜንት ላይክ አድርጉ የተመቻችሁ ደስ ያላችሁ ነገር ጻፉ እና ደግሞ የሆነ ጥያቄ ጠይቃለሁ ይሄን ጥያቄ መልሰልኝ ሰው የአንድ ወር ኢንተርኔት ፓኬጅ ይሞላለታል ዶክተር አብይ አህመድ ስንተኛ የኢትዮጵያን ጠቅላይ ሚኒስትር ነው ስንተኛ የጠቅላይ ሚኒስትር ነው ይሄን ኮሜንት በደንብ የመለሰልኝ ቀጣይ ሳምንት ቪዲዮ ላይ የአንድ ወር ኢንተርኔት ፓኬጅ ይሞላለታል ይመቻችሁ ሰብስክራይብ እያደረጋችሁ ቤተሰብ ታንኪዩ